በኩራዝ በሻማ ኩራዙ እስከሚያቃጥላቸው ድረስ አንብበው ለፍተው ኢንትራንስ ተፈትነው ጥሩ ውጤት አምጥተው ሜዲሲን ደረሳቸው 8 ዓመት ተሰቃይተው አንብበው በጥሩ ውጤት ተፈትነው ተመረቁ ወጡ። ለቁርስ የማይበቃቸውን ብር የተሰጣቸው አንድ ተራ ዱሬ በማትሪክ የወደቀ ተራ ዱሬ ለሱ መርሴዲስ ተሰጥቶት እና በተጨማሪ ደወዙ 80,000 ብር 90,000 ብር እየተከፈለው እነዚህ ግን ፐርፌክት የሆኑ ዶክተሮችም ማለት ሳይበላ አንድ ሰው እንዴት ነው የሚያክመው? የቤት ኪራይ መክፈል እያቃተው ሰርጀሪ እንዴት ነው የሚያደርገው? እንዴት ይመጣለታል? ቆይ ምሁራኑ እንዴት ማለት እዛ መስቶን እያሰበ እንዴት እዚህ ጋር ሰርጀሪ ሊያደርግ ይችላል? አንድ ተራ ዱሬ በማትሪክ የወደቀ ዱሬ መርሴዲሱን እያሽከረከረ በቀን 90 ማለት በወር 90,000 ብር እየተከፈለው እነዚህ ግን 9 ዓመት 8 ዓመት ተሰቃይቶ ተፈትነው ጥሩ ውጤት አምጥተው በጥሩ ሁኔታ ተቀመጡ። ግን ለሻይ ቡና የማይበቃቸው እንደው እየተከፈላቸው 5,000 6,000 ብር በጣም ያሳዝናል። በጣም